ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም ሰላም እንደምትሆኑ አምናለሁ። ዛሬ ይዤላችሁ የመጣሁት በእኔ ቤተሰብ የሆነ ወር ደግሞ እኔ በማውቃችሁ ሰዎች የሆነ ስለሆነ እንዲህ አይነት ኬዝ ያላችሁ ልጆች ወደ ኢትዮጵያ ከመግባታችሁ በፊት እንድታስቡበትና እንድትጠነቀቁ ነው ይሄንን ነገር ይዤላችሁ የመጣሁት ማለት ነው። እና በጥሞና እንድትከታተሉ አዳምጡትና ተግባራዊ አድርጉት እላለሁ። እና ታሪኩን ልጀምርላችሁ። አንድ እህታችን አረብ ሀገር ማለት ነው፣ የትም አረብ ሀገር የሆነ እዛ ስትሰራ ትቆይና ይመስለኛል ከዚህ በፊት ወር ደግሞ ኢትዮጵያ እያለች ይህ ሰው ይወዳታል፣ እሷ ግን አትወደውም። እሱ ግን ይወዳታል። ያው እንደማልታውሽ ይልና ይነግራታል፣ እንደማይተዋት ይነግራታል። እሷ ደግሞ በጭራሽ እንደው እሱን ከማግባት ወር ደግሞ ከእሱ ጋር ከመኖር መሞትን እንደምትመርጥ ይነጋገራሉ ማለት ነው። በዚህ አይነት ኬዝ እያለች ከአረብ ሀገር ትሄዳለች ወደ ኢትዮጵያ ማለት ነው። ማለት ከዛ ወደ አረብ ሀገር ትሄዳለች። ወደ አረብ ሀገር ትሄድና ሰርታ ያው መቼስ ዞሮ ወደ ሀገር ነውና ስበቃት ወደ ሀገር ለመግባት ታስባለች። ለመግባት ባሰበችበት ሰዓት ይመስለኛል እዚህ ጋር ተጠንቀቁ የምለው መሄድ ስታስቡ አንደኛ ነገር ለሰው አትንገሩ። በቃ እንዲህ አይነት ኬዝ ያላችሁ ሰዎች ማለት ነው። ባይኖር ራሱ እንዲህ አይነት ኬዝ ባይኖራችሁ ራሱ በቃ አትንገሩ፣ ምንም አታውሩ ለሰው። ዝም ብላችሁ ብድግ ብላችሁ አንድ ቤተሰባችሁ ለሱ ትነግሩታላችሁ እንዲቀበላችሁ፣ የሚቀበላችሁ ሰው ብቻ ማለት ነው። በተረፈ ለእከሌ እመጣለሁ እንዲህ አይነት ቀን እመጣለሁ፣ በዚህ ወር እመጣለሁ ምናምን ብላችሁ በጭራሽ ባታወሩ እኔ ደስ ይለኛል፣ እኔ በበኩሌ ማለት ነው። እኔ አሁን ለምሳሌ ስንት ጊዜ ሲሄድ ስመላለስ በጭራሽ ለሰው አልነግርም። የሚወስደኝ ሰው ብቻ ነው ይህንን ነገር የሚያውቀው። መቼ እንደመጣው ራሱ በቃ ጎረቤት ጭምር አያውቅም ማለት ነው። እና በድንገት ነው የሚሄደው፣ በድንገት ነው የምመለሰው። እና እንዲህ አይነት ወሬ ያለ ማብዛት፣ አንዳንድ ጊዜ ያለ መናገር እና ይሄ ሰው ይሰማል። እሷ ልትመጣ ነው እንደሆነ ይሰማና ሌላ ነገር በቃ መጥፎ በጣም ብዙ ነገር ያስባል። ከዛ ሌላ ነገር ያስባል። እሷ እንደምትመጣ ያስብና ይሰማና ጭራሽ አባቷን ያሳግታል ጀመረ። በቃ ከዛ ጀመረ ማለት ነው። አባቷን አሳገተ። ከዛ ልጅቷ እንደምንም ያው ኢትዮጵያ ገባች። ኢትዮጵያ ሲገባ ቤተሰብ ተቀበሏት። እንግዲህ እንደነገርኳችሁ መጀመሪያ ይወዳታል፣ እንደሚወዳት ነግራችኋለሁ። እሷ ግን አትወደውም በጭራሽ። ከሱ ጋር ኑሮ አትፈልግም ነግራችኋለሁ። እሷ እዚህ ጋር ሌላ ላይፍ ጀምራለች፣ ሌላ ፍቅረኛ አላት ማለት ነው። ከዛ በቃ እንደዚህ እያለ ኢትዮጵያ ደረሰች። የወረድ ቤተሰብ ተቀበሏት። እንደዚህ እያለ ሳታርፍ በ2-3 ቀን እንደዚሁ ውጭ ላይ እንግዲህ እሱ በጥሞና ይከታተላት ነበረ። የት እንዳረፈች የት እንዳለች በደንብ ሲከታተላት ስለነበረ አንድ ቀን እንደዚህ ወጣ ስትል ማለት ሄዳ ሳምንት ራሱ አልሞላትም፣ አፍኖ ወሰዳት ማለት ነው። ይሄ ልጅ
አፍኖ ወስዷታል። የት እንዳደረሳት እስካሁን ድረስ የታወቀ ነገር የለም። እና እዚህ ጋር ሌላ ፍቅረኛ አላት። ፍቅረኛዋ ያውቃል እንደመጣች። እንደውም ከቤተሰብ ጋር ነው አየር መንገድ ሄዶ የተቀበላት። እና እዚህ ጋር እሱ በጣም እየተጨነቀ ነው። ቤተሰብ በጣም እየተጨነቀ ነው። መጨረሻው የት እንዳደረሳት ምንም የታወቀ ነገር የለም። ይሄ ሰው ህይወቷን ሊያኖርም ይችላል። ኦር ደግሞ አንቺን አጥቼ አልኖርም ብሎ ነው አይደል እንደ ይሄንን ከስንት ዓመት በኋላ ተመልሶ እንትን ያላት። ስለዚህ ይቺ ልጅ በህይወት ትኖር አትኖር የታወቀ ነገር የለም አሁን። እና እኔ ልላችሁ የፈለኩት በጣም ተጠንቀቁ፣ በጣም ተጠንቀቁ። እንዲህ አይነት ኬዝ ያላችሁ ሰዎች፣ እንዲህ አይነት ኬዝ ያላችሁ ልጆች ከመሄዳችሁ በፊት አንደኛ ነገር ለሰው ያለ መናገር፣ ማንም እንዳይሰማ። ምናልባት ከቤተሰቦቻችሁ አንዳቸውን እሱም እዛ መጥቶ የሚወስዳችሁ ሰው ብቻ። በተረፈ ጎረቤት እንደዚህ ሊሄድ ነው ወደ ሀገሬ ሊሄድ ነው የሚል በፌስቡክ በቲክቶክ የተለያዩ እንትኖችን ፖስት ማድረግ ታውት። እንዲህ አይነት ኬዝ ያላችሁ ልጆች ይሄ ሰው ቂም ይዞብኛል፣ ሌላ ነገር ሊያደርገኝ ይችላል ምናምን ብላችሁ አስባችሁ ከሆነ ደግሞ የሆነ ቦታ በቃ ተደብቃችሁ ተንቀሳቀሱ። ይቺ ልጅ አሁን የምታሳዝን ሳምንት እንኳን አልተቀመጠችም፣ ሳምንት እንኳን አላረፈችም። ይቺ ልጅ ልታገባ ነው የሄደችው፣ ትዳር ልትይዝ ነው የሄደችው። ከዛ ከእጮኛዋ ጋር ሁሉን ነገር ጨርሷል፣ ሽምግልና ምናምን ጨርሶ ነው ከዚህ የሄደችው ማለት ነው። እና ይሄው ወዴት እንዳደረሳት አይታወቅም፣ የት እንዳለች አይታወቅም። መጨረሻዋ ምን እንደሚሆን አናውቅም። እና በጣም የሚያሳዝን እዚያ ሀገር ተቃጥላ ስንት ዓመት ሰርታ ሀገሬ ሄጄ አርፋለሁ ትዳርም ይዛለሁ እንደ ሰው ብላ ስትሄድ እንዲህ አይነት ነገር አጋጠማት። አሁን ይቺ ልጅ በነፍስም ልትኖር ትችላለች፣ ላትኖርም ትችላለች። በጣም የሚያሳዝነው ነገር ማለት ነው። እንኳን ሄዳ እንኳን 1 ወር ብትቀመጥ 2 ወር ብትቀመጥ ትንሽ ቢያንስ ማለት ነው። እሷ ሳምንት እንኳን ሳይመላት ነው አፍኖ የወሰዳት። እና በፊት የወደዳችሁ ሰው ያለውን ሁኔታ ወይ ደግሞ በሰላም በቃ በሰላም ከዛ ስትወጡ ከኢትዮጵያ ስትወጡ በሰላም ተለያዩ። ምክንያቱም ይሄው በስንት ዓመት ይሄው እቅዱን እንትን ብሎ አመቻችቶ እንደዚህ አይነት አደጋ ላይ ያደርስባችሁ ስለሚችል ማለት ነው። እና ይሄንን ልላችሁ ነው። በጣም ተጠንቀቁ ቦታዎቼ። ኦር ደግሞ ከተመቻችሁ በቃ እየኖሩ አይደለም ኑሩ። የትም ሀገር ያላችሁበት ቦታ ነገሮችን አመቻቹና ኑሩ። እንደዚህ አይነት ኬዝ ያላችሁ ልጆች ማለት ነው። በጣም እኔ በጣም ብዙ ሰው ስለማውቅ ነው እንዲህ አይነት ሰው እግዚአብሔርን እኔ በጣም ብዙ ሰው አውቃለሁ። ለዛ ነው አሁንም እንደዚሁ አንድ ልጅ በዚህ ምክንያት ይኸው እዚህ ከመጣች 4 ዓመቷ ነው። ፈርታ ማለት ነው ያለ መሄድ ፈርታ እስካሁን እዚህ ናት ያለችው። ከሄድኩኝ ይገለኛል፣ እርግጠኛ ደግሞ እንደማይተዋት ነግሯታል፣ እናውቃለን። እና በጣም ያሳዝናል ብቻ። እና ለማንኛውም እናንተ ተጠንቀቁ። እንዲህ አይነት ኬዝ ያላችሁ ሰዎች ከመሄዳችሁም በፊት እዚህም እያላችሁ በጣም ጥንቃቄ አድርጉ። ነገሮችን አመቻቹ። በፊት ነገሮች ላይ አስቡበት። እና አሎችን አመቻቹ ከመሄዳችሁ በፊት እላለሁ። በተረፈ አዳምጡት። ይህ ነገር አንድ ቀን ይጠቅማል። ወር ደግሞ ከዚህ ውስጥ ለሚጠቅመው ሰው ስለሚኖር ስለሚማርበት አዳምጡ። አሁን ይቺ ልጅ
የት እንደደረሰች የምናውቀው ነገር የለም። መጨረሻዋስ ምንድን ነው የሚሆነው? አሁን ይሄ ልጅ አትወደውም። የምትወደው የአዲሱን ፍቅረኛዋ ነው የምትወደው። ይሄኛው ልጅ አትወደውም። እኔ ከአንተ ጋርም አልኖርም ብላ ምላለች። በቃ በጭራሽ ነፍሴን ከማጣ አንተ ጋር እኖራለሁ እንኳን አላለችም። አንተ ጋር ከምኖር እኔ ሞትን እመርጣለሁ የምትል ልጅ ናት። ስለዚህ እቺ ልጅ ህይወቷ ኦልሬዲ ተበላሽቷል። ሄዳም ሳታርፍ ቤተሰቦቿን በስርዓት ሳታገኝ ከቤተሰቦቿ ጋር ቢያንስ 2 ሳምንት 3 ሳምንት እንኳን ሳትጫወት ይሄው እዚህ አረብ ሀገር ስንት ዓመት ተቃጥላ ሄዳ አሁንም እንደዚህ አይነት እድል አጋጠማት እና ፈጣሪ ብቻ ስለሷ ቸር ነገር ያሰማን። እናንተም ደግሞ ተማሩበት፣ ከዚህ አዳምጡት። ላሰሙትም ሼር አድርጉ። ላይክ እና ኮሜንት እንዳትረሱ። ስላዳመጣችሁን አመሰግናለሁ። በሌላ ቪዲዮ እንገናኛለን። ሰላም።